السلام عليكم ورحمة الله وبركاته. دنا ተከበራችሁ ተከታታዮቼ A few moments later ማሳያችሁ ጌማት አሰራር ነው። ዱቄት ያስፈልገናል። እንደምትፈልጉት መጠን ይሄ ዘባዲ ሩብ ማለት ነው። ከዛ የበቆሎ ዱቄት ትንሽ ሳይበዛ ማለት ነው። ከዛ ካሜራ አንድ ማንካ ቤኪንግ ፓውደር ሳይበዛ ያበዛሁት መሰል። ከዛም ትንሽ ዘይት እንደምትፈልጉት አድርጋችሁ እናንተ መስራት ትችላላችሁ። ከዛን ትንሽዬ ሱካር እኔ እዚህ በጠበቅኩት ዛፈራን አለኝ። እሱን ዛፈራን ነው እንደዚህ ሚክስ አድርጌው ጨማምሬዋለሁኝ። ከዛ አንድ ላይ አሸዋለሁ ማለት ነው። በደንብ አድርገን እናሸዋለን። አሁን እንደዚህ ሁሉንም ተጨመርን በኋላ ውሃ አድርገታለሁ። ውሃ ነው ዘይት አይደለም። እንደዚህ አንድ ላይ ሚክስ እናደርጋለን ማለት ነው። በደንብ አድርጌ ታሽ እኔ በትንሹ ስለሆነ ያደረኩት እንዲመጣ ነው ማለት ነው። እንደዚህ ታሸነ በኋላ አሳምረን እንተዋለን። ይቅርታ አሁን ዘይቱ እንደዚህ ስሞቆሉናል ማለት ነው። እዛ ዝጋ ዘይት አለኝ። እዛ እንደዚህ ያረኩኝ ተሳለው ማለት ነው። ማንካይቱ ዘይት ማስነካት እንትሉ ሊጡ እንዳይዝብን ማንካው ላይ ማንካቱን ዘይት እንደዚህ ያስነካል። አሁን እንደምታው ከአንድ ሰዓት በኋላ እንደዚህ ኩፍ ብሏል ማለት ነው። አሁን ወደ ዘይቱን አሞቀዋለሁ። አሁን ይሄን እንደዚህ አሳምረን ከመታ ነው በኋላ ለአንድ ሰዓት ያክል ከርነል እናስቀምጠዋለን ማለት ነው። ከዛ ኩፍ ሲል እንገናኛለን ማለት ነው። ከዛን ማር እናደርግበታለን ማለት ነው። ማር ማድረግ የማፈልጉ አለማድረግ ይቻላል ማለት ነው።
እና እንደዚህ ይሄን ይመስላል። በጣም አሪፍ ነው። ሰርታችሁ ሞክሩት። ለዛሬ የላችሁ የመጣሁትኝ ይሄን ይመስላል ማለት ነው። ሰርታችሁ ሞክሩት። እንደምታዩት ፈራሽ ነው ማለት ነው። በጣም ነው የሚወደደው። ሰርታችሁ ብሉ ወይም ለመዲያም ስሩላ